አስተለን እንደምን አላችሁ? ዛሬ አንድ በልዩ ታሪክ አስተማሪ የለውጥ ሂደት ይዤላችሁ ቀርቤያለሁ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉት እጋብዛለሁ። ይህም አንድ የታላቅ ማህበረሰብ ታሪክን ነው ይዤላችሁ የቀረብኩት። ይህም ታሪክ በአማራ ክልል በደቡብ ጎንደር ፎገራ ወረዳ ውስጥ እየተደረገ እየተለወጠ እየተከናወነ ያለ ታላቅ የለውጥ ሂደትን ነው ይዤላችሁ የቀረብኩት። እንግዲህ ታሪኩ ምን ይመስላል ብለን ስናይ አንድ ታላቅ ሰው ከዛ አካባቢ ተነሳ፣ ከዛ መንደር ተነሳ። ክቡር ዶክተር ዙምራ ኑር ይባላል። እድሜያቸው ከሁለት እስከ 3 ዓመት በነበራቸው ጊዜ የእናታቸውንና የአባታቸውን የሥራ ሂደት ይከታተሉ ነበር። በዛ በጨቅላ እድሜያቸው እንግዲህ አባት እና እናት እየሰሩ ከማሳ ሲመለሱ አባት እንደሚያርፉ እናት ደግሞ እስከ ምሽቱ 5 ሰዓት 6 ሰዓት እንደሚለፉ ክቡር ዙምራ ኑር ሲከታተሉ ነበር። እንግዲህ ዙምራ ምን ብለው አሰቡ? አባቴና እናቴ ውጭ ላይ እኩል ሲሰሩ ቆይተው አባቴ ገብቶ ሲያርፍ እናቴ ግን እስከ ሌሊቱ 5 ሰዓት ስትሰራ አየውኝ። ይህ በእኔ ውስጥ ትልቅ ቁጭት ፈጠረ ብለው አንድ ታላቅ ሰው በዛ በጨቅላ ዕድሜያቸው ለለውጥ ተነሱ። ለለውጥ ሲነሱም የሴቶችና የወንድ እኩልነት ለምን አይኖርም የሚል በታላቅ ቁጭት ተነሱ። በዛ የጨቅላ ዕድሜያቸው እንግዲህ እሳቸው በዛ በጨቅላ ዕድሜያቸው ውስጣቸው በተፈጠረ ሐሳብ ጉዞ ጀመሩ። ይህም ጉዞ እሳቸው እንደፈለጉት አልጋ ባልጋ አልነበረም። ብዙ ውጣ ውረድ ነበረ። በተለይም እድሜያቸው 13 በሚሞላበት ጊዜ በተለያዩ ቦታዎች ሲንቀሳቀሱ ትልቅ ተግዳሮት በየአካባቢው ገጠማቸው። ያ ተግዳሮትም ከአካባቢያቸው አልፎ ወደ ሌላ ቦታ ተግዳሮት ሆነባቸው። ቦንጋ ድረስ ሄደው ቦንጋ ለ5 ዓመት ኖሩ። እንደገና በ1986 ወደ አካባቢ ቀያቸው ተመለሱ። በተመለሱት ጊዜ ምን ይዘው ተነሱ? የሴቶችና የወንዶች እኩልነት። በምን? በስራ ባለመከፋፈል፣ ሁሉም ሰው በእኩል ሊሰራ ይገባል የሚለውን ፍልስፍና ይዘው ተነሱ። ይሄ ብቻ አይደለም፣ ሌላም ሕፃናትን መንከባከብ፣ ለሀገሪቷ ለአካባቢው ባለውለታ የነበሩ አረጋውያንን ደግሞ መጦር የሚለውንም ያዙት። እነዚህ ፍልስፍናዎች የአቶ ዙምራ ነበሩ። አቶ ዙምራ ይህንን ይዘው ጉዟቸውን ቀጠሉ። እንዲህ እያለ ሲሄድ እንደውም አንድ ታላቅ ተግዳሮት የገጠማቸው እርሶ ከኢህአዴግ ጋር ግንኙነት አሎት በሚል የደርግ መንግስት አስሯቸው እንደነበረ ያውም ለ6 ወር ታስረው ከ6 ወር በኋላ እንደተፈቱ ታሪካቸው ያወሳል። በመቀጠል እሳቸው የያዙት ፍልስፍና አንደኛ የሴቶችና የወንዶችን እኩልነት፣ ሁለተኛ ላይ የጋብቻና የሐዘን ስነ ስርዓትን በተመለከተ፣ ሶስተኛ የህፃናትና የአረጋውያን እንክብካቤ የሚሉና ሌሎች መሰል ታላቅ ተራማጅን ይዘው ነው የተነሱት። ክቡር ዶክተር ዙምራ ኑር በወቅቱ እንደ እብድ ነው የተቆጠሩት፣ እንደ አበደ ሰው ነው የተቆጠሩት። ግን እሳቸው በውስጣቸው የተፈጠረውን ታላቅ ሐሳብ ይዘው ወደፊት ነው የተሻገሩት፣ ወደፊት ነው የሄዱት። ምንን ይዘው? ተራማጅ አስተሳሰብን ይዘው። በተለይም በሰርግና የሐዘን ስነ ስርዓት ላይ ምንድን ያደረጉት? እሳቸው የሰርግ ስነ ስርዓት ሁለቱ ተጋቢዎች ሴቷ እድሜዋ 19 ሲሆን ወንዱም እድሜው 20 እና ከዛ በላይ ሲሆን በራሳቸው ፍላጎት ሊጋቡ እንደሚችሉ አልፎም ምንም አይነት ሰርግ ምንም አይነት የድግስ ወጪ እንደማያስፈልግ እንደ አንድ የፍልስፍና ሂደት ያዙት። ለሰርግ ለድግስ የሚወጣው ወጪ ተጋቢዎች ለጎጆ መውጫ ለመተዳደሪያ ህይወታቸውን እንዲገፉበት መሆን አለበት የሚል ይህንን ማህበረሰባቸውን ሲያስተምሩ ነበር። ሌላውስ በሐዘን ጊዜ የሐዘን ስነ ስርዓት ከአንድ ቤተዘመድ በሞት ሲያርፍ የተወሰነ ሰው የሟችን ቤተሰብ ሲያጽናና፣ ሌላው ደግሞ ሄደው የቀብሩ ቀን የቀብር ስነ ስርዓት ፈጽሞ ይመለሳል። የቀብር ስነ ስርዓቱ ከተፈጸመ በኋላ አድሮ ወደ የስራቸው
እንዲመለሱ ይህንንም ስርዓት ሲያስተምሩ ነበር። ከቀብር በኋላ ምንም አይነት ቁጭ ብለው ረጅም ሐዘን እንደማያስፈልግ እሳቸው በፍልስፍናቸው አስተማሩ። በተለያዩ ማህበረሰቦች ውስጥ ብናይ አንዳንድ ሐዘን በጣም የተራዘመ የከረረ ይሆናል። እንደውም እስከ 3 ወር ድረስ ሐዘን ላይ የሚቆዩ እንዳሉ ይገለጻል። እሳቸው ግን ከቀብር ስነስርዓት በኋላ ሁሉም ሰው ወደ የስራው መመለስ አለበት የሚልን ፍልስፍና ሲያስተምሩ ነበር። የወንድን ስራ ሴት ሊሰራ ይችላል፣ የሴትን ስራ ወንድ ሊሰራ ይችላል በሚል ሌላው ፍልስፍናቸው የስራ ባህልን በሁሉም ማህበረሰብ በሁሉም ዜጋቸው እንዲጸርጽ ነው ያደረጉ። ሴት በሬ ጠምዳ ታርሳለች፣ ወንድ ሸማ ይፈትላል፣ ወጥ ይሰራል። በዚህም ላይ የወንድ ስራ የሴት ስራ የሚባል እንደሌለ ሁሉም በሚችለው የስራ ችሎታ በሚችለው አቅም የተለያዩ ስራዎችን ያለምንም አድሮና መለያየት ሁሉም ሰው የተለያየ ስራ በእኩልነት በፍትሃዊነት እንደሚሰራ እሳቸው በማመን ማህበረሰባቸውን ሲያሳምኑ ቆይቷል ማለት ነው። እሳቸው ባቋቋሙት ማህበረሰብ ያው አውራምባ ማህበረሰብ ውስጥ አንድ ሰው ተጎዳው፣ ድንበሬ ተነካ፣ ጉዳት ደርሶብኛል ብሎ ወደ ፖሊስ ጣቢያና ወደ ፍርድ ቤት እንዳልሄደ ታሪካቸው ያወሳል። የአውራምባ ማህበረሰብ ታሪክ ማለት ነው። ምንድን ነው የሚያደርጉት? አለመግባባት ሲፈጠር በራሳቸው ተግባር በራሳቸው የፍልስፍና ሂደት በሽምግልና በእርቅ ራሳቸው እዛ ይፈታሉ። ባለፉት 42 ዓመትና ከዛ በላይ በቆዩት የማህበረሰቡ የኑሮ ሂደት ውስጥ ታላላቅ ስራዎች ተከናውነዋል። በተለይ ጊዜን፣ ሀብትን በአግባቡ በመጠቀም ወደ እድገት መሄድ፣ ባለንበት የድህነት ሁኔታ ውስጥ በሐዘን ምክንያት ምንም አይነት ጊዜ መባከን የለበትም። በጋብቻ ስነ ስርዓት ለድግስ ተብሎ የሚወጣ የተለያዩ ወጪዎች በፍጹም አያስፈልግም በሚል ሀብትን፣ ንብረትን እንዲሁም ለሰው ልጆች ወሳኝ የሆነውን ጊዜን በአግባቡ መጠቀም አለብን። እነዚህ የሀብትና የጊዜ አጠቃቀማችን ከድህነት እንድንወጣ ዋና መሰረታዊ ሀብቶቻችን ነው ብለው ክቡር ዶክተር ዙምራ ኑር ያምናሉ ማለት ነው። እሳቸው ያመኑትን እምነት ወይም የእሳቸው ፍልስፍና ማህበረሰባቸው ውስጥ እንዲጸርጽ አደረጉ። ዛሬ ላይ በክቡር ዶክተር ዙምራ ኑር ፍልስፍና እምነትና ተራማጅ አስተሳሰብ የአውራምባ ማህበረሰብ ተቋቁመው አውራምባዎች ዛሬ በፍቅር፣ በመከባበር፣ በአንድነት በተለይም የህፃናትና የአረጋውያን እንክብካቤ በትልቅ የሥራ ግዴታ ይዘውት ይገኛሉ። ለብዙ ዓመታት ማህበረሰቡንም የአካባቢውንም ህዝብ እንዲሁም ሀገርን ያገለገሉ ታላላቅ ሰዎች አረጋውያን ያለምንም ጧሪ ሜዳ ላይ ቀርተው እንዳይጎዱ እንደ ማህበረሰቡ ግዳጅ በማድረግ ዛሬ በአውራምባ ማህበረሰብ ውስጥ አረጋውያን የሚረዱበት በጀት ተበጅቶ ማህበረሰቡ በበጀት በግዳጅ ወይም የውዳጅ ግዳጅ አረጋውያንን ያገለግላሉ ማለት ነው። ይሄ ከምን የተነሳ ነው? ከያዙት ፍልስፍና ከያዙት እምነትና አቋም የተነሳ ዛሬ ህፃናትና አረጋውያን በተገቢ ሁኔታ እንክብካቤ እየተደረገላቸው ይኖራሉ ማለት ነው። ሌላም በትምህርትና በልማት ላይ ትልቅ ትኩረት ያደርጋሉ። ከድንቁርና የምንወጣው ከድህነት የምንወጣው በትምህርት በስራ እንደሆነ ብለው ያምናሉ። በተለይ በስራ በአውራምባ ማህበረሰብ ውስጥ ታሪካቸው እንደሚያወሳው በአውራምባ ማህበረሰብ ምንም አይነት የሚባክን ጊዜ የለም። ምንም የሚባክን ሀብት ገንዘብ የለም። ለምን? ፍልስፍናቸው ማህበረሰቡ ዘንድ በልብ በአእምሮ እንዲጸርጽ ተደርጓል ማለት ነው። የአውራምባ ማህበረሰብ ለሌሎች ማህበረሰብ ትልቅ አስተማሪ፣ ትልቅ ተሞክሮ የሚወሰድበት ማህበረሰብ ነው ማለት ነው። ዛሬ የአውራምባ ማህበረሰብ በህብረት ስራ ማህበር ተደራጅተው የተለያዩ ሀብት ጥሪት አብርተው ማህበረሰባቸውን በተለያዩ የማህበራዊ
አገልግሎቶች እያገለገሉ ይገኛሉ። ታሪካቸው ሰፊ ነው። ይሄም አቶ ዙምራ ሲነሱ አንድ ሰው ነው የተነሳው። ሀገርን፣ ማህበረሰብን፣ ቤተሰብን፣ ዓለምን አንድ ሰው ከተነሳ ሊለውጥ እንደሚችል ከክቡር ዶክተር ዙምራ ኑር መማር እንችላለን። ክቡር ዙምራ ኑር ካደረጉት ታላላቅ ተግባራት የጅማ ዩኒቨርሲቲ የክብር ዶክትሬት ሰጥቷቸዋል። ክቡር ዶክተር ዙምራ ኑር ባደረጉት ተነሳሽነት፣ ባደረጉት ታላቅ ትጋት፣ ጽናት፣ ቁርጠኝነት አውራምባ ማህበረሰብ ተቋቁሟል። አውራምባ ማህበረሰብ ዛሬ የተለያዩ ዩኒቨርሲቲዎች፣ የተለያዩ አካላት የመጀመሪያና የሁለተኛ ዲግሪ የመመረቂያ ጽሑፍ ስለ ታሪካቸው እየተጻፈ ይገኛል ማለት ነው። የአውራምባ ማህበረሰብ ታላቅ ማህበረሰብ ነው። ያመነበትን የሚሰራ፣ ያመነበትን የሚኖር፣ ያመነበትን የሚሄድ ታላቅ ማህበረሰብ ነው። አውራምባ ማህበረሰብ ለሌሎች ማህበረሰብ ትልቅ አስተማሪ፣ ትልቅ ተሞክሮ የሚወሰድለት ማህበረሰብ ነው። እንግዲህ የአውራምባ ማህበረሰብ ዛሬ በአጭሩ እንዲህ ካል በሌሎች አካባቢዎች የአውራምባ ማህበረሰብ ተሞክሮና የፍልስፍና ሂደታቸው እንዲሰራጭ ሁሉም ሰው የበኩሉን ሚና ቢወጣ የሚል ሐሳብ እየሰጠው ታሪካቸውን በጥልቀት ላቀረቡልን ምሁራን እጅግ አድርገን እናመሰግናለን። የአውራምባ ማህበረሰብ ተራማጅ አስተሳሰብ በሌሎች የሀገራችን ክፍሎች እንዲሰራጭ፣ ተሞክሮ ልውውጥ እንዲደረግ፣ ትምህርት እንዲወሰድለት በዚሁ አጋጣሚ ሐሳብ ለመስጠት ፈልጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። በሌሎች አካባቢም ተመሳሳይ የማህበረሰብ ከአውራምባ ማህበረሰብ ጋር ተመሳሳይነት ያላቸው የተራማጅ አስተሳሰብ ካለ በኮመንት ላይ ጻፉልን። ይህንን ቪዲዮ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።